ጡረታ ልቀበል መጥቼ ነው። ይሁን እግዚአብሔር ይመስገን። ተቀበሉ? ገና ነው ገና ነው። እሰይ ገና እዛ እሳቸው አጠገብ ቁጭ ሂድና ቁጭ በል አለኝ። አዎ ስሜ እየመዘገቡኝ ነው የቆዩት እሱ ጋር ቁጭ ብለው ሁናቴን አኳኋኔን እየመዘገቡኝ ነው የቆዩት እዚህ እኮ ቁጭ ብለው። እኔ ያው ተመዝግቤያለሁ። እኔም ደህና ኖት? እግዚአብሔር ይመስገን። እኔ አላቆትም። ያቁኛል? እኔ አላውቅ። አይኔው ብልሽን ነው። ኧረ ቁጭ አድርጉ እዛው። የሰውየውን ያስቀመጡ የሰውየ ነው የኔ አይደለም። እቃ አትንኩ፣ የእቃ አትነካኩ፣ እቃ አትነካኩ። ዝም በሉና ቁጭ በሉ። ጡረታ የመጣ ሰው ዝም ብሎ ነው የሚቀመጠው። ጡረታውን ሲሰጡት ተቀብሎ ለመሄድ። አሁን ጡረታ ስቀበል እንግዲህ አሁኑ ስንት እኔ 9ኛ ጊዜ ነው። የእርሶ ስንተኛ ጊዜዎት ነው? አውቀው እኮ ነው። እንተዋወቅ። ማን ነው ስሞት? ምን ያደርግልዎታል? ጉድለሌ ተባብሎ ሆስፒታል በታይ ያለው ሚካኤል ጋር ተታቦቱ ጋር ነው ያለሁት። ወይ የኔ ታቦት የኔ ሚካኤል። ወይ እኔም እኮ እዛው አካባቢ ነኝ። ጉድለሌ ያለው ሚካኤል ባቡሎስ ሆስፒታል በታች ያለው ሚካኤል ጉድለሌ ተሱ ጋር ነው ያለው ተታቦቱ ጋር። ወይ የኔም ሚካኤል እኮ ነው። እኔ አውቶቡስ ተራ ነው ሰፈሬ። ሌሊትና ቀን ጸሎት እያደረግሁ እዛ ሚካኤል ዘካራስ እየወሰደ ያቆርበኛል። ቁርባን ታውት ኧረ አውረዱ እግርዎን። ጡረታ የሚበላ እንዴት ኧረ ናውረ ነው። አውረዱ እግርዎን ባለጌ። ምንድነው እኔን ጭምር ለማስቀደም እንዴ? ምንድነው ጡረታ የምንቀበለው? እኮ ድሮ ስራ ሰርተን ነው እንደፈለግን መሆን አለብን። እግሩን እዛ ላይ አውጥቶ ጠረጴዛ ላይ ባለጌ ባለጌ። ጡረታ ግዴታቸው ነው እንዴ? ጡረታ እኮ ዝም ብሎ አይደለም፣ የሰራነውን ነው። ጭንቅላት አትንካኔ። እስቲ በሕግ አምላክ አትንካካኝ። እኔን ዝም ብለህ ጡረታ አልተቀበል። እኔን አትጎነታትል፣ አትጎትተኝ። ስምሽ ማነው? ቅቢጢሶ ማለት እንዴ ናትና